ሀይ ሰላም ጤና ይስጥልን። ውድና የተከበራችሁ የማራይቱ ተከታታዮች እንደምን አላችሁልኝ? እንደምን ቆያችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ከረጅም ቆይታ በኋላ ረጅም ጊዜ ሆኖኛል አውቃለሁ፣ ጠፍቻለሁኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ሰው ህዝብ በፊት ያው ስራ ጀምራለሁ ብያቸዋለሁ። ወደ ሀገር ከገባሁ ከተመለስኩ ማለት ነውና ያው ታውቃላችሁ እንግዲህ አዲስ ስራ ሲጀምሩ በጣም ቢዚ ትሆናላችሁ። ብዙ የምታስተካክሉት ነገር አለ። ለዛም ነበር የጠፋሁት። እግዚአብሔር ይመስገን እንግዲህ አሁን ላይ ደግሞ ሁሉ ነገር አስተካክያለሁ። ሁሉ ነገር ተስተካክሏል። እግዚአብሔር ይመስገን ነው የሚባለው እና ስራዬን በደንብ እየሰራሁ ነው ያለሁት። በህይወቴ በጣም ደስተኛ ነኝ። ምክንያቱም የፈለኩትን ነገር እግዚአብሔር እንዳሳካ አግዞኛልና ክብሩን ሁሉ እሱ ይውሰድ። ያው እግዚአብሔር ያስባን እግዚአብሔር አይደለም የሚፈጽመው እና ያሰብኩትን እግዚአብሔር እንዲሳካ አድርጎልኛል። በዚህ መልኩ ሱቄን ማስተካከያለሁኝ። ሰው እንደምትመለከቱ ሱቄን ይመስላል ማለት ነው። ብቻ እግዚአብሔር ይመስገን በቃ በዚህ መልኩ ሁሉ ነገር ተስተካክሏልና አሁን ላይ በጣም ደስተኛ ነኝ። ምክንያቱም አለ አይደለ የሆነ ያሰባችሁ ነገር ሲሳካላችሁ ወይ ሲስተካከልላችሁ አለ አይደለ አሁን በዚህ ስራ ላይ እኔ አሁን ጀመርኩት እንጂ እንግዲህ ስኬታማ ልሆን አልሆን እግዚአብሔር ነው የሚያውቀው። ወደፊት ደግሞ ስራው አሪፍ ሆኖ ስኬታማ ልሆንበት እችላለሁ። በዛውም ልክ ደግሞ መውደቅም አለ መክሰርም አለ። ግን ይሄ እንዳለ አውቀን የሆነ ስራ ስንገባ ይሄ እንዳለ የታወቀ ነው በቃ ማለት ነው። ግን መጀመሪያ ምንድነው የሚያስደስታችሁ? ያንን ነገር አስባችሁት ያንን ነገር ለመስራት አስባችሁት ሲሳካላችሁ የሆነ ደስ የሚል ነገር አለው እና ያው ስኬታማ ለመሆን ደግሞ የራሳችን ጥረት ነው እና እግዚአብሔርም ሲጨመርበት ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ብቻ ዋናው ነገር ያሰብኩት ነገር በማሳካቱ ብቻ በጣም ደስተኛ ነኝ አሁን ላይ እግዚአብሔር ይመስገን በእውነት ነው። እንጃኔ ማለቴ ብዙ ነገር እናስባለን። በስደት ላይ ስንሆን በተለይ ብዙ ነገር እናልማለን፣ ብዙ ነገር እናስባለን እና ወደ ሀገር ስንመለስ ሁሉም ነገር እንዳሰብነው ላናገኘው እንችላለን እና አለ አይደለ ይሄ ነገር አሁን ላይ በጣም የምፈልገው ነገር ነበርና ያው የምፈልገው ቦታ ባይሆንም አሳክቼዋለሁ እና በጣም ደስተኛ ነኝ። ሀፒ እግዚአብሔር ይመስገን። ሁሌም እግዚአብሔር አመሰግነዋለሁ። ሶኒ አሁን ላይ ማልቀስ ፈልጌ አይደለም፣ ሶሪ ስሜታዊ ያደርጋችሁ አንገባችኋ። በተለይ ደግሞ በስደት ያላችሁ ታውቁታላችሁ እዛ ምን አይነት ህይወት እንደምናሳልፍና በቃ እንደምንም ብለን ችለን ያንን ህይወት አሳልፈን ሀገራችን ደግሞ የሆነ ደስ የሚል ህይወት መኖር ነው የምንፈልገው። የሆነ ማሳካት የምንፈልገው ህልም አለ። እሱን ነገር ማሳካት ነው የምንፈልገው። ያንን ለማሳካት ደግሞ ሀገራችን ስንገባ ሁሉ ነገር እንትን አይደለም ተሟልቶ አናገኘው እንደምንፈልገውም ላይሆን ይችላል እና ያንን ነገር ለማሳካት በጣም ያደክማችኋል። በጣም እንዲገራችሁ ነው እንጃ። ብቻ እግዚአብሔር ይመስገን ስለ ሁሉም ነገርና እግዚአብሔር የረፍት እንጀራ ይስጠን። በእውነት በተለይ በስደት ላላችሁ እህቶቼ ይሄን ነው ማለት ፈልገው። ምክንያቱም ምን ያህል አድካሚ እንደሆነ በስደት ምን ያህል ስቃይ ስንት መከራ እንደምናሳልፍ ማንም አያውቀውም። የኖረው ብቻ ነው የሚያውቀው። ላልኖረው ሰውም ሲጀመር ለማስረዳትም አትሞክሩ። ያን ሰው ይረዳኝ ብላችሁም ግድ እንትን አትበል። የሆነ ግድ ይረዳኝ ያን ሰው እንደዚህ አይረዷችሁም። በቃ ይሄን ነው 100% ማለት ነው። ላይክ እዛ ሄዳችሁ የሆነ ልትቀሉ ትችላላችሁ። የሆነ ሰውነታችሁ የሆነ ነገር ሊጨምር ይችላል እንጂ ብቻ ያንን ሰው እንጂ የሚያዩ እዛ ጋር የምናሳልፈውን ህይወት ስቃይ ኦር የምናገኘውን ብር ይሆናል እንጂ የሚያዩ ሰው እዛ ጋር የምናሳልፈው ቻሌንጆች ስቃዮችን ማንም ሰው አይረዳችሁም። ማንም ሰው ለማንም ለማስረዳትም አትሞክሩ። ብቻ ካቻላችሁ እናንተ ሁሉም ነገር ለእግዚአብሔር አሳልፋችሁ ስጡ ማለት ነው የምፈልገው እና እግዚአብሔር ይመስገን አሁን ላይ ደህና ነኝ። ክብሩ ይስፋ። በዚህ መልኩ ስራዬን ጀምሬያለሁ ማለት ነው። በጣም ደስ ብሎኛል በእውነት እና ወዶችዬ ማለት የምፈልገው አሁን ደግሞ ማራይቱን ሰብስክራይብ ያደርጋችሁ እንድታበረታቱኝ እፈልጋለሁ። ወደፊት ደግሞ በስራዬ ምን ደረጃ እንደደረስኩ ስኬታማ ሆንኩ ምን ላይ ደረስኩ የሚለውን ደግሞ ሁሉንም ቪዲዮ ወደ እናንተ ይዤ የሚቀርብ ይሆናል ማለት ነው። ሰው ከእናንተ የሚጠበቀው ብቻ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ይሄን ቪዲዮ ደግሞ እንዳያችሁትኝ ላይክ ሳታደርጉ እንዳታልፉ ማለት እፈልጋለሁ። በጣም ነው ውድድ ማደርጋችሁ። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ ቸርን ሰብት እያልኩ ሰናበታችኋለሁ። ባይ ባይ። ድርድር ነው ማድረጋችሁ።